ምን እንደሆኑና ከሌሎች ምልክቶች በምን እንደሚለዩ እናያለን ማለት ነው። እንግዲህ እነዚህ የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች በዋናነት 3 ክፍሎች አሏቸው። የሚከለክሉ፣ ቅድሚያ የሚያሰጡና የሚያስገድዱ። በዛሬው በክፍል 7 የምናየው የሚከለክሉ የዓለም አቀፍ የመንገድ ዳር ምልክቶችን ይሆናል ማለት ነው። እንግዲህ እነዚህ የሚከለክሉ ምልክቶች ከሌሎች ምልክቶች በምንድነው የሚለዩት ስንል እነዚህ ምልክቶች በተቀመጡበት አካባቢ ምልክቱ ላይ የተቀመጠውን ነገር ማድረግ አይቻልም ነው መልእክታቸው። አጠቃላይ እንደዚህ ማድረግ አይቻልም፣ እንደዚህ ማድረግ አይቻልም ነው ማለት ነው። ምልክቱ ላይ ያለው ነገር ካያችሁት ያንን ነገር ማድረግ አይቻልም። ምልክቱ ከሌላው በምንድነው የሚለዩት ስንል ሁሉም እነዚህ የሚከለክሉ ምልክቶች ዙሪያቸው እንደምታዩት ቀይ ነው፣ ቅርጻቸው ክብ ነው። ስለዚህ ክቡ ቅርጽ ላይ የተሰመረው በቀይ ምልክት ሆኖ ዋና ይሄ መልእክቱ ደግሞ በጥቁር ቀለም ነጭ መደብ ላይ ይሳላል ማለት ነው፣ እዚህ ጋር እንደምትመለከቱት። ስለዚህ ለምሳሌ እዚህ ጋር ስታዩት ወደ ቀኝ የሚያመለክት ጥቁር አቅጣጫ አለ፣ እሱ ላይ አይቻልም ወይ ደግሞ በቀይ ተሰምሮበታል። ስለዚህ ምንድነው ማለት ነው ወደ ቀኝ መታጠፍ ወይ ደግሞ ወደ ቀኝ መዞር አይቻልም ነው አጠቃላይ መልእክቱ። ስለዚህ ሁሉም ምልክቶች እንደዚህ ያለ መልእክት ነው የሚያስተላልፉት። እስኪ ወደ 30 የሚሆኑ የሚከለክሉ ምልክቶች አዘጋጅቼላችኋለሁ። እስኪ እነሱን አብረን ነኝ። የመጀመሪያው እዚህ ጋር የምትመለከቱት ምንም ነጭ መደቡ ላይ ምንም ነገር አያስተላልፍም። ኖርማሊ ቀይና አይቻልም የሚለው መስመር ብቻ ነው ያለው። ስለዚህ ማንኛውም አይነት ተሽከርካሪ በእጅ የሚገፋም ይሁን በሞተር የሚነዳ በዚህ ማለፍ አይቻልም ነው ምልክቱ ወይ ደግሞ የሚያመለክተው ማለት ነው። በተመሳሳይ ሁለተኛው ላይ የምታገኙትም ቀይ ሙሉ በሙሉ ሆኖ ነጭ ያለበት ምልክቱ ይህ ምልክት ባለበት ቦታ ወይ ደግሞ ባለበት አቅጣጫ በዚህ አቅጣጫ እያሽከረከሩ ማለፍ አይቻልም የሚል ነው ምልክቱ። ሁለቱ ተመሳሳይነት አላቸው ማለት ነው። ሶስተኛ ላይ የምናገኘው እንደምታዩት ትራክ አለ፣ ከዛ እንደማይቻል የሚያሳይ ምልክት አለው። ስለዚህ ትራኩን ካያችሁ ምንድነው ማለት ነው ለከባድ ጭነት ተሽከርካሪ ማለፍ የተከለከለ ነው። በዚህ አካባቢ ትልቅ ተሽከርካሪ ይዘን ማለፍ እንደማንችል የሚጠቁም የምልክት አይነት ነው ማለት ነው። ቅድም ነግሬያችኋለሁ። ልክ ምልክቱን ስታዩ ውስጥ ያለውን ነገር የተሳለው ነገር በጥቁር ማየት ነው። ለምሳሌ እዚህ ጋር የሳይክል ምልክት ነው ያለው። ስለዚህ ሳይክል እያሽከረከርን ወይ ደግሞ ሳይክል ይዘን በዚህ ማለፍ የተከለከለ እንደሆነ ይጠቁማል ማለት ነው። ስለዚህ እነዚህ ነገሮች በምናይበት ሰዓት በዛ ማለፍ እንደማንችል ካወቅን ሌላ አማራጭ ነው መውሰድ ያለብን እንጂ በዛ የምናልፍ ከሆነ ሕግ እየጣስን ነው፣ እንዲሁም ደግሞ የትራፊክ አደጋ እንዲከሰት ምክንያት እየሆንን ነው ማለት ነው። ሁለተኛ ላይ የምትመለከቱ በተመሳሳይ የሞተር ሳይክል ምልክት አለው። ስለዚህ ባለ 2 እግር ሆኖ በሞተር የሚነዱ ተሽከርካሪዎችን ይዞ በዚህ ማለፍ እንደማይቻል የሚጠቁም የምልክት አይነት ነው። ሶስተኛ ላይ ደግሞ የምትመለከቱት በሰው የሚገፋ ጋሪ የሚመስል ይታያል። ስለዚህ በሰው ኃይል የሚንቀሳቀሱ ተሽከርካሪዎች ይዞ ማለፍ የተከለከለ እንደሆነ የሚጠቁም ነው ማለት ነው። እዚህ እናንተ እያሽከረከራችሁ አንድ ሰው እንደዚህ እየገፋ ቢመጣ በዛ ማለፍ እንደማይችል ቀድማችሁ መማረግ አለባችሁ፣ ለሰውየው ማሳወቅ መንገድ አለባችሁ ማለት ነው። እሺ ተመልካቾቼ፣ እንግዲህ ሌላው እዚህ ጋር የምትመለከቱት ዩሼፕ ያለው መንገድ አለ። ስለዚህ ቀስቱ እንደሚያመለክተው በስተቀኝ ወደ ኋላ ዞሮ መመለስ የተከለከለ ነው። ስለዚህ እዚህ አካባቢ ላይ ወደ ቀኝ ዞረን መመለስ የምንሞክር ከሆነ አደጋ ሊከሰትብን ይችላል፣ እኛም ሌሎች ላይ አደጋ ልናስከትል ስለምንችል የሚፈቀድ መንገድ አይደለም፣ ክልክል ነው የሚል መልእክት ነው ያስተላልፈው ማለት ነው። ሌላው እንግዲህ ሁለተኛ ላይ የምትመለከቱት አንድ ተሽከርካሪ ሌላን ሲጎትት ይታያል። ስለዚህ የተበላሸ ተሽከርካሪ እየጎተቱ በዚህ መንገድ ላይ ማለፍ የተከለከለ ነው ማለት ነው። ስለዚህ ችግሩ በጣም የከፋ ከሆነ ክሬን አመተን አስጭነን ወደ ጋራጅ ወይ ደግሞ ፊክስ ወደሚደረግበት ቦታ መውሰድ ነው እንጂ እንደዚህ አንጠልጥሎ እየጎተቱ መሄድ የተከለከለ እንደሆነ ነው የሚያሳየው። ሌላው እንግዲህ እዚህ ጋር ስፋትን የሚጠቁም ነው። ስለዚህ ጠቅላላ ስፋቱ የተሽከርካሪው ከ2 ሜትር በላይ ከሆነ ማለፍ አይቻልም ነው። እንግዲህ እነዚህ 2 ሜትር 4 ሜትር እነዚህ የሚቀያየሩ ነገሮች ናቸው። ግን በምልክቱ ላይ የተቀመጠውን ስፋት በላይ ከሆነ ማለፍ አይቻልም። አሁን ያላችሁበት ቦታ የሚያሳልፋችሁ ቢመስላችሁም ወደፊት ጠባብ መንገድ ስላለ ነው እንደዚህ ያለ ምልክት የሚቀመጠው ብዙ ጊዜ ማለት ነው። ሌላው እዚህ ጋር 3.5 ሜትር ከፍታ ይላል። ይሄ እንግዲህ ከፍታው ለምሳሌ መሿለኪያ እና ድልድይ አካባቢ ስታልፉ ከታች የሚያልፍ ተሽከርካሪ ከፍታ ግድ መቀመጥ አለበት። እዛ አካባቢ የሚቀመጥ ምልክት ነው። ስለዚህ ጠቅላላ ከፍታው ለምሳሌ ከ3.5 ሜትር በላይ የሆነ ተሽከርካሪ በዚህ በመሿለኪያ ውስጥ ማለፍ አይችልም ማለት ነው። ስለዚህ የኛው ለእንደዛ አይነት ቦታ የሚቀመጥ የምልክት አይነት ነው። እንግዲህ የኛው ሁላችሁም ታውቁታላችሁ፣ ለፋሚሊያር የሆነ ምልክት ነው። ፒ ማለት ፓርኪንግ ነው።
ፓርኪንግ ምልክት በቀይ ተከቦ ይገኛል። ስለዚህ ይህ ምልክት ባለበት ማንኛውም ቦታ ላይ ተሽከርካሪ ማቆም የተከለከለ ነው ማለት ነው። ማቆም አይቻልም የሚል መልእክት ነው የሚያስተላልፈው። እዚህ ጋር 7.5 ቶን ይላል። የተሽከርካሪው ክብደት ከ7.5 ቶን በላይ ከሆነ በዚህ መንገድ ላይ ማለፍ አይቻልም። እነዚህ እንግዲህ መንገዶቹ አንዳንድ መንገዶች ክብደትን ቤዛ አድርገው የሚሰሩ የመንገድ አይነቶች አሉ። ለዛም ነው አንዳንድ ቦታ ስትሄዱ መንገዱ ሰምጦ ተበላሽቶ የምታዩት ከአቅም በላይ ክብደት ያለው ተሽከርካሪ በዛ ስለሚያልፍ መንገዱ ያንን መቋቋም አይቻልም። ስለዚህ ለትናንሽ ተሽከርካሪ ተብሎ የተሰራ መንገድ ስለሚኖር እንደዚህ ያለ ሎድን የሚጠቁሙ ምልክቶች ይቀመጣሉ ማለት ነው። ይሄኛው የምትመለከቱት መንገዱ ወደፊት ለፊት የማይቀጥል ስለሆነ ማለፍ ክልክል ነው። እንደምታዩት ወደፊት የሚያመለክት ቀስት አለ፣ እዛ ላይ አይቻልም የሚል ምልክት ተቀምጦበታል። ስለዚህ ወደፊት ለፊት ማለፍ እንደማንችል ወይ ደግሞ ማለፍ እንደማይቻል የሚያሳይ የምልክት አይነት ነው። እዚህ ጋር ደግሞ ከዛኛው ትንሽ ይለያል። ለዩት ሁለት ቀስት አለ፣ ነገር ግን አንዱ እንደማይቻል አንዱ ግን ነፃ ሆኖ ይታያል። ስለዚህ ባለ አንድ አቅጣጫ መንገድ ስለሆነ ወደፊት ማለፍ የተከለከለ ነው። ይሄ ማለት አንዳንድ መንገዶች አሉ መሄጃ ብቻ የሆኑ ማለት ነው። ስለዚህ በዛ አቅጣጫ መንጣት አትችሉም፣ ወይም ደግሞ መንጫም ከሆኑ እናንተ በዛ አቅጣጫ መሄድ አትችሉም። ለእንደዛ አይነት ቦታዎች ላይ የሚቀመጥ የምልክት አይነት ነው። ይሄኛው ደግሞ ሁለቱንም አቅጣጫ ምን አድርጎታል? አለውድ እንዳለ ነው፣ ወይ ደግሞ እንደማይፈቀድ ምልክቱ ላይ ይታያል። ስለዚህ በሁለቱም አቅጣጫ ማለፍ ክልክል ነው የሚል መልእክት ይሰጣል ማለት ነው። ሁለቱንም ቀስቶች ስለነካቸው መስመሩ። ስለዚህ እነዚህም በምናይበት ሰዓት በነዛ አካባቢ ማለፍ እንደማይቻል አውቀን ሌላ እርምጃ መውሰድ አለብን፣ ደግሞ ሌላ መንገድ መጠቀም አለብን ማለት ነው። እሺ ተመልካቾቼ፣ ቅድም ስለ ሞተር ማለፍ የማይቻልባቸው መንገድ እያየን ነበር፣ ሞተር ሳይክል። ይሄኛው ደግሞ ሞተርም መኪናም ከተቀመጠ ማንኛውም በሞተር ኃይል የሚንቀሳቀስ ተሽከርካሪ በዚህ መንገድ ላይ ማለፍ አይቻልም። ስለዚህ የሚቻለው ምንድነው? ሳይክል እንደዚህ በእጅ የሚገፉ ምናምን ሊቻል ይችላል እንጂ በሞተር የሚነዱ ተሽከርካሪዎች ማለፍ አይችሉም ነው። ሌላ እዚህ ጋር የምትመለከቱ ክላክስ ማድረግ ወይ ደግሞ ጥሩምባ መንፋት አይቻልም ነው። እንግዲህ ይህ ምልክት የሚቀመጠው ብዙ ጊዜ ሆስፒታል አካባቢ፣ ትምህርት ቤቶች ላይ እንደዚህ ትላልቅ ተቋማት ሆነው ድምፅ ሊረብሻቸው የሚችሉ አካባቢ ይቀመጣል ይሄ ምልክት። እዚህ ላይ ደግሞ 70 ሜትር ይላል። ስለዚህ ይሄ በምልክቱ ላይ ከሚታየው ባነሰ ርቀት ተጠግቶ ማሽከርከር የተከለከለ ነው። ይሄ ብዙ ጊዜ እንደዚህ መጠማዘያ ምልክት ቦታዎች፣ ኩርባ የሚበዛበት ቦታ አካባቢ የሚቀመጥ ምልክት ነው። ያ ማለት ምንድነው? በጣም ተጠጋግተን እንድናሽከረክር አይመከርም። ለአደጋ የሚዳርጉ የጂኦግራፊካል ኤሪያ ያለበት ቦታ ላይ ይሄ ይቀመጣል። የመንገዱ ሁኔታም ታሳቢ ተደርጎ ማለት። ስለዚህ ተጠጋግተን እንዳናሽከረክር በ70 ሜትር ርቀት እንድናሽከረክር የሚጠቁም ነው። ይሄኛው ብዙም ያው ኮንፊውዝ የሚያደርግ ነገር የለውም። ሰው ይታያል፣ ከዛ ምልክቱ ላይ እንደማይቻል የሚያሳይ ማለት ነው። ስለዚህ ይሄ ለእግረኛ ማለፍ የተከለከለ ነው። በዛ አካባቢ እግረኛ ማቋረጥ ማለፍ አይቻልም የሚል ምልክት ነው የሚሰጠው ማለት ነው። ተመልካቾቼ እዚህ ጋር የምትመለከቱት ወደ ግራ የሚያሳይ ቀስት አለው። ከዛ ያው የሚከለክል ምልክት ዙሪያውን ተቀምጦበታል። ስለዚህ ወደ ግራ ታጥፎ ማሽከርከር የተከለከለ ነው የሚል መልእክት ነው ያለው። ከታች ደግሞ የምታገኙት የሱ ተቃራኒ ሆኖ ቀስቱ ወደ ቀኝ ነው የሚያመለክተው፣ ወደ ቀኝ። ስለዚህ በቀይ ምልክት ተከቧል። በተመሳሳይ ወደ ቀኝ ታጥፎ ማሽከርከር የተከለከለ ነው። እነዚህ እንግዲህ አቅጣጫ በምንመርጥበት ሰዓት የማይፈቅዱ አቅጣጫዎች ላይ የሚቀመጥ የምልክት አይነቶች ናቸው ማለት ነው። እሺ ተመልካቾቼ፣ እንግዲህ እነዚህ ምልክቶች በምናገኝበት ሰዓት ምንጥሳቸው ከሆነ ወይ ደግሞ ዝም ብለን የምንሄድ ከሆነ ለአደጋ እንዳረጋለን። አንደኛ፣ ሁለተኛ ነገር ህግ እየጣስን መሆኑንም በዛው ማወቅ አለብን። ሌላው እዚህ ጋር 10 ሜትር ተቀምጧል። ርዝመቱን ነው። ጠቅላላ ርዝመቱ 10 ሜትር ከሆነ ተሽከርካሪ በላይ ማሄድ ወይ ደግሞ ማለፍ አይቻልም። ይሄ ምንድነው? አንዳንድ ቦታ ላይ አልፋችሁ ስትሄዱ መታጠፊያ ቦታ ላይ ያንን ተሽከርካሪ ሊያሳጥፍ የሚችል ቦታ ላይኖር ስለሚችል እዛ እንደዚህ የመንገዱን ሁኔታ ታሳቢ ተደርገው የሚቀመጡ የምልክት አይነቶች ናቸው። ይሄኛው ከሁለት እግር በላይ ያላቸው አነስተኛ ተሽከርካሪ መቅደም የተከለከለ ነው። ስለዚህ እንደዚህ ያለ ቦታ እንደዚህ ያለ ምልክት ከተቀመጠ እዛ ቦታ ላይ ሌላ ተሽከርካሪን ለመቅደም መሞከር የለባችሁም። ተርታችሁን ጠብቃችሁ ማለፍ አለባችሁ። እሺ ተመልካቾቼ፣ እዚህ ጋር 50 ኪሎ ሜትር ፐር ሀወር ነው የሚለው። ይህ ማለት ምንድነው? በሰዓት ከ50 ኪሎ ሜትር ፐር ሀወር በላይ እዚህ አካባቢ ማሽከርከር የተከለከለ ነው ወይ ደግሞ አይቻልም ማለት ነው። ስለዚህ ሁላችሁም ይህ ምልክት ልክ እንዳየ ነው የምናደርገው ምንድነው? ከ50 ኪሎ ሜትር በታች ነው ማሽከርከር የምንችለው። መንገዱ ሁኔታው ከ50 ኪሎ ሜትር ፐር ሀወር በላይ እንድናሽከርከር አይፈቅድም ማለት ነው አጠቃላይ። እሺ እንግዲህ ከዚህ ሌላ የምናገኘው ምንድነው?
እዚህ ጋር ስንመጣ የተለያዩ ጭነት የሚጭኑ ተሽከርካሪዎች አሉ። ተቀጣጣይ ነገሮች፣ ፈንጂ ነገሮች፣ መርዛማ ነገሮች እንግዲህ እነሱን የሚጠቁሙ የምልክት አይነቶች ናቸው። ለምሳሌ ይሄኛው አደገኛ ተቀጣጣይ ፈንጂ ነገሮች ጭኖ ማለፍ የተከለከለ ነው ይላል። ስለዚህ እነዚህ የሚፈነዳ ምልክት አለው። ለመርዛማ ደግሞ የሆነ የመርዛማ እንደሚንጠባጠብ ምልክት አይነት አለው። ስለዚህ እሱን ልብ ብላችሁ ከዛኛው ጋር ኮንፊውዝ እንዳትሆኑ እሱን ነው የኛው የሚጠቁመን ማለት ነው። ሁለተኛ ላይ የምናገኘው የአክስል ክብደቱ ወይም ደግሞ ዲፈረንሻል የያዘውን የአክስል ክብደቱን ስናየው ወደ 2 ቶን። እነዚህ እንግዲህ ለከባድ ተሽከርካሪ የሚቀመጥ የምልክት አይነቶች ናቸው። ከ2 ቶን በላይ ለሆነ ተሽከርካሪ ማለፍ አይቻልም። አክስሉ ከ2 ቶን በላይ ለሆነ ተሽከርካሪ በዚህ መንገድ ላይ ማለፍ አይቻልም። ቅድም ነግራችኋለሁ ከባድ መኪና ለምን ማለፍ እንደማይቻል ማለት ነው። እዚህ ጋር የምትመለከቱት ብዙ ጊዜ ብዙዎቻችሁ የተለያየ ቦታ ላይ ልታወጡ ትችላላችሁ። ይህ ምልክት ባለበት ቦታ ላይ ስልክ መጠቀም አይቻልም ነው አጠቃላይ ሀሳቡ። ያ ማለት ምንድነው? በስልኩ ምክንያት ሊመጣ የሚችሉ የተለያዩ አደጋዎች ሊኖሩ ይችላሉ። ለምሳሌ ነዳጅ ማደያ አካባቢ ብዙ ጊዜ ይሄ ምልክት ይቀመጣል። መቀጣጠል፣ ሙቀት ስላለ ከስልኩ ጋር ሌላ ሪያክሽን ፈጥሮ የመፈንዳት ምናምን እንዳይመጣ ነው ብዙ ጊዜ የሚቀመጠው ማለት ነው። እሺ ይሄኛው ምልክት የምትመለከቱት መጨረሻ የሚለው ምልክት እስከምታገኝ ማቆም ክልክል ነው ነው። ይሄ መንገድ ለማቆም አይፈቀድም። ያ ማለት ምንም አይነት ምክንያት ቢኖር ሰውም ለማውረድም ሆነ ሰውም ለመጫን እዚህ አካባቢ ማቆም አይቻልም። ስለዚህ ኢንድ ሚል በሰማያዊ ምልክት ኢንድ ሚል እስከምናገኝ ድረስ ቀጥ ብለን ማሽከርከር ብቻ ነው የሚቻለው፣ እንደዚህ ያለ ምልክት ስናገኝ ማለት ነው። ይሄኛው እንግዲህ እንደምትመለከቱት ኤክስ ምልክት ያለበት ለአጭር ጊዜም ሆነ ለረጅም ጊዜ በጭራሽ ማቆም አይቻልም እዚህ አካባቢ የሚል ምልክት ነው ያለው። ስለዚህ ማቆም እንደማንችል የሚጠቁም ነው። ይሄኛውን በተመሳሳይ ይሄኛው የቤት ምልክት ያለበት ብዙ ጊዜ የምንጠቀመው ወደ ከተማ እየገባችሁ ስለሆነ የከተማ ማሽከርከር ህጎችን የማሽከርከር ፍጥነቶችን እንድንከተል የሚያደርግ ነው። ስለዚህ ቀድሞ የሚጠቁመን